የኢትዮጵያ አየር መንገድ ለ4322 አመልካቾች ጥሪ ያቀረበ። ሰላም እንዴት አላችሁ? በዚህ ቪዲዮ የኢትዮጵያ አየር መንገድ ለዲፕ ስክሪኒንግ እና ለኢንተርቪው ጥሪ ያቀረበባቸው ሶስቱ የስልጠና ዘርፎችን እናያለን። ከዚህ በፊት የጽሁፍ ፈተናዎቹን ተፈትናችሁ ጥሪውን ስትጠባበቁ የነበራችሁ የዲፕ ስክሪን እና ኢንተርቪው የሚካሄደው መች ነው፣ በምን አይነት ሁኔታ መቅረብ ይኖርባቸዋል፣ ይህንንም ጉዳይ የምናይ ነው የሚሆነው። በየትኞቹ ከተሞች ላመለከቱ አመልካቾች ነው ጥሪ የቀረበው፣ እነዚህን ጉዳዮች በሙሉ በዝርዝር እናያለን። የቀረው ጊዜ አጭር ስለሆነ ይህንን ቪዲዮ ላይክ ማድረግና ይጠቅማቸዋል ብላችሁ ለምታስቧቸው ከዚህ በፊት የጽሁፍ ፈተናውን ለተፈተኑ ወዳጆቻችሁ ማጋራት እንዳይረሳ። እስከ ቪዲዮ መጨረሻ አብራችሁን ቆዩ ግብዣችን ነው። የኢትዮጵያ አየር መንገድ ጥሪ ያቀረበው መግቢያችን ላይ እንዳነሳ ነው 4322 ለሚሆኑ የጽሁፍ ፈተና ለወሰዱ አመልካቾች ነው። በፓይለት ትሬኒንግ፣ በካቢን ክሩና በኤርክራፍት ሜንቴናንስ ቴክኒሻን የሙያ ዘርፎች በተለያዩ ከተሞች ተወዳድራችሁ የጽሁፍ ፈተናውን ወስዳችሁ ውጤት ስትጠባበቁ እንደነበር ይታወሳል። በዚህም መሰረት ከግማሽ በላይ ለሆኑት ማዕከላት አመልካቾችና ተወዳዳሪዎች የኢትዮጵያ አየር መንገድ የጽሁፍ ፈተናውን ያለፉት አመልካቾች ስም ዝርዝር አሳውቋል። ለፓይለት ትሬኒንግና ለኤርክራፍት ሜንቴናንስ ተወዳዳሪዎች በ10 የተለያዩ ማዕከላት ለተፈተናችሁ አመልካቾች ነው ጥሪ የቀረበው። በጅጅጋና ሐዋሳ፣ በጅማና ሰመራ፣ በአዳማና አሶሳ፣ በጎንደርና ባሌ ሮቤ እንዲሁም በሻሸመኔና በደሴ ወሎ ዩኒቨርሲቲ የጽሁፍ ፈተናውን ለተወዳደራችሁ አመልካቾች ነው ጥሪ የቀረበው። ለኤርክራፍት ሜንቴናንስ እና ለፓይለት ትሬኒንግ ተወዳዳሪዎች ጥሪ የቀረበው ለኢንተርቪው ወይም ቃለ መጠይቅ ሲሆን ለካቢን ክሩዎች የቀረበው ጥሪ ደግሞ ለዲፕ ስክሪኒንግ ነው። ከነዚህ 10 ማዕከላት በተጨማሪ አዲስ አበባ ላይ የጽሁፍ ፈተና ከተፈተናችሁ አመልካቾች መካከል 1916 ተወዳዳሪዎች ለካቢን ክሩ የፊዚካል ስክሪኒንግ ጥሪ ቀርቦላቸዋል። ከተዘረዘሩት ከተሞች በተጨማሪ ወልቂጤና አርባ ምንጭ፣ ባህር ዳርና ድሬዳዋ፣ አዲስ አበባ በከፊል፣ መቀሌና ነቀምት እንዲሁም አምቦ ፈተና ወስዳችሁ ውጤት እየተጠባበቃችሁ ለምትገኙ አመልካቾች አየር መንገዱ በሚያወጣው ፕሮግራም መሰረት በቅርብ ጊዜ ውስጥ ጥሪ የሚደርሳችሁ ነው የሚሆነው። አሁን ለፓይለት ትሬኒንግ፣ ለካቢን ክሩና ለኤርክራፍት ሜንቴናንስ ጥሪ ወደ ተደረገባቸው ማዕከላትና ምን እንደሚያስፈልግ መች እንደሆነና በምን አይነት ሁኔታ ላይ መገኘት እንዳለባችሁ ያሉትን መረጃዎች ለማንሳት የተለያዩ ማዕከላት ጥሪ የቀረበው በተለያየ ቀን ነው። የኢንተርቪውና ዲፕ ስክሪኒንግ የሚጀምርበት ቀን የፊታችን አርብ ጃንዋሪ 9 2026 ከጠዋቱ 2 ሰዓት ጀምሮ ነው። የሁሉም ማዕከላት የተለያየ ሰዓትና ቀን ሊሆን ስለሚችል በተዘረዘሩት ማዕከላት ፈተናውን የተፈተናችሁ አመልካቾች የኢትዮጵያ አየር መንገድ የተፈታኞቹ ውጤት የሚገልጽበት ዌብሳይት ወይም ፖርታል ላይ ገብታችሁ ውጤታችሁንና ለመቼ እንደተጠራችሁ ቼክ ማድረግ ትችላላችሁ። ለዲፕ ስክሪኒንግና ለኢንተርቪው ስትቀርቡ በየማዕከሉ ጥሪ የቀረበበት ሊስት ላይ ከስማችሁ ቀደም ብሎ የሚገኘውን ተራ ቁጥራችሁን መያዝ መርሳት የለባችሁም። ስለዚህ እንደየስማችሁ እንደየማዕከላቱ የተለያየ ጥሪ ሰዓትና ቀን ስላለ በምታዩት መንገድ ቀኑንና ሰዓቱን ቼክ አድርጋችሁ መገኘት ይኖርባችኋል። ይህንንም ለማሳወቅ አየር መንገዱ በሰዓቱና በቀኑ ለማይገኙ አመልካቾች later than the mentioned time will be not entertained ብሎ በማስጠንቀቂያ መልክ አስቀምጦታል። ስለዚህ በቀንና በሰዓቱ መገኘት ይኖርባችኋል። ስትገኙ በምን አይነት መንገድ መገኘት አለባችሁ የሚለውን ነገር ለማሳሰብ አንደኛ እዚህ ጋር እንደተገለጸው የታደሰ ቀበሌ መታወቂያ ነው። ከኢትዮጵያ አየር መንገድ ውድድሮች ጋር በተገናኘ ብዙ ጊዜ እንደምለው አሁንም ከዚህ ውድድር እንዳጎላችሁ የምትችሉትን አድርጋችሁ የታደሰ ቀበሌ መታወቂያ መያዝ ይኖርባችኋል። ይህንን ማግኘት ካልቻላችሁና እስከ ቀኑ ድረስ ሞክራችሁ ካልተሳካ ያላችሁን ኤዘር ፋይዳ ሊያም ፓስፖርት ይዛችሁ እንድትገኙ ነው የምንመክራችሁ። ያላችሁ ነገር ይዛችሁ መገኘት የተሻለ ነው ብዬ አስባለሁ። ሌላው እንግዲህ አየር መንገዱ እንደ ማሳሰቢያ ያስቀመጠው candidates should not be bring their mobile phone to the interview venue ይላል። እንግዲህ እንደምታዩት አየር መንገዱ ምንም አይነት የሞባይል አክሰሰሪ ይዛችሁ መገኘት እንደማትችሉ ነው ያስጠነቀቀው። ይሄ ጽሁፍ ፈተና ስትወስዱም በብዙ ማዕከላት እንደ ማሳሰቢያ የተቀመጠ ጉዳይ ነበር። ስለዚህ ይህን ነገር ትኩረት እንድትሰጡት እናሳስባችኋለን። ሌላው እዚህ ጋር የተቀመጠው candidates required to present themselves in appropriate office or business attire and maintain proper grooming standards ይላል። አለባበሳችሁን በተመለከተ ቢዝነስ አታየር ወይም ደግሞ ፕሮፌሽናል የሆነ አለባበስ መልበስ አለባችሁ። ጸጉራችሁን፣ ጫማችሁን በተመለከተ ፕሮፐር የሆነ ግሩሚንግ ስታንዳርድ መከተል ይኖርባችኋል። ከዚህ በፊት በተደጋጋሚ የተነሳ ጉዳይ ነው። ይህንን ነገር ለካቢን ክሩ ስክሪኒንግ ጥሪ የቀረበላቸው አመልካቾች ዝርዝር ጉዳይ ስናነሳ በስፋት እናነሳዋለን። ሌላ አየር መንገዱ እዚህ ጋር ያስቀመጠው
If anyone is found to be applied with false information, it will lead to subsequent termination from the process at any stage upon discovery of the fact ይላል። በዚህ ውድድር ምንም አይነት ሐሰተኛ ሰነድ አታች አድርጋችሁ አመልክታችሁ እስከ ምንም ድረስ ብትጓዙ በየትኛውም ሰዓት ላይ ይሄ ሐሰተኛ ሰነድ ከተገኘባችሁ አየር መንገዱ ከውድድሩ እንደሚያሰናብታችሁ ነው የተገለጸው። እዚህ ጋር ሌላው ያስቀመጡት ነገር ቀንና ሰዓት በተመለከተ ለሁሉም አመልካቾችና ከተሞች የተለያየ ቀን ሊሆን ስለሚችል እንደየውድድራችሁ እንደየተፈተናችሁበት ማዕከል ትኩረት ሰጥታችሁ እንድታዩት እናሳስባችኋለን። ኢንተርቪውም ሆነ የዲፕ ስክሪኒንግ ፕሮግራሙ የሚካሄደው ከዚህ በፊት ውድድሩን ባካሄዳችሁበት ማዕከልና ቦታ ነው። ስለዚህ በተጠራችሁበት ቀንና ሰዓት ከዚህ በፊት ውድድር ስታደርጉበት በነበረው ቦታ ነው መገኘት የሚኖርባችሁ። እንደምታዩት የጥሪ የተደረገባቸው ቦታዎች እዚህ ጋር ተገልጸዋል። የተፈተናችሁበትን ከተማና ማዕከል ሊንክ ስትነኩ ይከፍትላችኋል። ለምሳሌ የአዲስ አበባን ቼክ ማድረግ እንችላለን። የፓይለት ትሬኒንግ እና የኤምቲኤስ ላይ የተገለጹት ነገሮች እዚህ ላይም ተገልጸዋል። ቀድመን ካነሳናቸው ጉዳዮች በተጨማሪ እዚህ ጋር የተገለጸው if your name is not listed below it means that you have not been passed the written examination and we thank you for your interest to work with Ethiopian Airlines Group ይላል። በተዘረዘሩት ማዕከላት የጽሁፍ ፈተናውን ተፈትናችሁ እዚህ ላይ ጥሪ ያልደረሳችሁ አመልካቾች ፈተናውን አላለፋችሁ ኢትዮጵያ አየር መንገድን ለማድረግ ፍላጎት ስላሳያችሁና እስካሁን ድረስ ስለመጣችሁ እናመሰግናለን ብለዋል። በዚህ መንገድ እንድትረዱት ነው አየር መንገዱ እንደማሳሰቢያ ያስቀመጠው። የካቢን ክሩ ስክሪኒንግ ላይ የቀበሌ መታወቂያ ያስፈልጋል። ከዛ በተጨማሪ አለባበስን በተመለከተ እዚህ ጋር ጠንከር ያለ ማሳሰቢያ አስቀምጠዋል። ፊሜል ካንዲዴትስ አር ሪኳየርድ ቱ ዌር ሚኒስከርት ሾርት ስሊቭድ ሸርት ኤንድ ታይ ዜር ሄር ቱ ዘ ባክ ብለዋል። እንግዲህ ከዚህ በፊት እንደምታውቁት ለካቢን ክሩ ተወዳዳሪ ሴት አመልካቾች ሚኒስከርት ግዴታ ነው። እጅጌ ጉርድ ሸሚዝ መልበስ አለባችሁ። ከዛ ባለፈ ደግሞ ጸጉራችሁን ወደ ኋላ ማስያዝ ይኖርባችኋል። ይሄ ለካቢን ክሩ የሴት አመልካቾች በምን መንገድ መገኘት አለባችሁ የሚለውን አብራርቶ አስቀምጠውታል። በተገለጸው መንገድ መገኘት ብትችሉ የተሻለ ነው። ምክንያቱም ውድድር ነው። የተባለው መስፈርት አሟልተው የሚገኙ በርካታ አመልካቾች ስለሚኖሩ እናንተም በዚህ መንገድ በተባለው ቦታና ቀን መገኘት ይኖርባችኋል። ሌላው ለወንድ አመልካቾች የተቀመጠ ሪኳየርመንት አለ። ሜል ካንዲዴትስ አር ሪኳየርድ ቱ ካም ዊዝ ፕሮፐር ድሬሲንግ ሾርት ስሊቭድ ሸርት ሄር ክሊን ከት ኤንድ ፉሊ ሼቭድ ቢርድ ይላል። ስለዚህ ጺማችሁን ጸጉራችሁንና አለባበሳችሁን በአግባቡ ማድረግ አለባችሁ። ከዚህ በፊት ደጋግመን አንስተናል። ወንዶች ከቆዳ ጫማ ውጪ ማድረግ የተከለከለ ነው። ለሴቶችም እጅግ ከፍ ያለ ሂል ማድረግ ይጠበቅባቸዋል። ሌላው በአየር መንገዱ ዌብሳይት ላይ እንደምታዩት እንደማሳሰቢያ ያስቀመጡት እዚህ ጋር እንደምታዩት ጥፍርን በተመለከተ ዝርዝር ሁኔታዎች ተቀምጠዋል። ለወንዶችም በሚሰራ መንገድ ጥርሳችሁ ብሬስ የሆነ አመልካቾች እዚህ ውድድር ላይ መገኘት አትችሉም። አሊያም ደግሞ አንድ ነገር መወሰን ይኖርባቸዋል። ሌላው እንደማሳሰቢያ የተቀመጠው በአየር መንገዱ ግቢ ውስጥ ምንም አይነት ልብስ መቀየር አይቻልም፣ አውቶማቲካሊ ዲስኳሊፋይድ ያስደርጋል ነው እያሉ የሚገኙ። ይሄ ለሁሉም ማዕከላት የሚሰራ ነገር ነው። ከዚህ በፊት ያነሳናቸው ጉዳዮችም እዚህ ላይ አፕላይ ይደረጋሉ። ሐሰተኛ ዶክመንት ይዞ የተገኘ አመልካች በየትኛውም ጊዜ ከዚህ ውድድር ተሰናባሽ ነው የሚሆን። ለካቢን ክሩ የምትወዳደሩ አመልካቾች ላይ ከስማችሁ አናት ላይ የተጻፈ አንድ ማሳሰቢያ አለ። የእናንተ ግሩፕ ዲስከሽንና ኢንተርቪው አሰስመንት የሚካሄደው ይህንን የስክሪኒንግ ውድድር ተወዳድረው ላለፉ አመልካቾች ብቻ ነው የሚሆነው። ስለዚህ ከዛ በኋላ የሚገለጽ ነው የሚሆነው። እንደምታዩት የውድድሩ ጊዜ ጃንዋሪ 9 የመጀመሪያው ቀን ነው። የመጨረሻው ቀን ጃንዋሪ 16 ነው። በተገለጸው መሰረት እንደየማዕከላቱ ለእያንዳንዱ አመልካች የተቀመጠ ቀንና ሰዓት አለ። ስለዚህ የተጠራችሁበት ቀን እንዲሁም ሰዓት ቼክ አድርጋችሁ መገኘት ይኖርባችኋል። እንደ ማሳሰቢያ ስልክ ይዛችሁ መግባት እንደማችሉ ለሁላችሁም ግልጽ የሆነ ይመስለኛል። ከዛ ባለፈ አለባበሳችሁና ግሩሚንግ ላይ ትኩረት ማድረግ ይኖርባችኋል። አመልካቾች ተራ ቁጥራችሁን፣ ቀናችሁን፣ ሰዓታችሁን ቼክ ማድረግ አለባችሁ። እንግዲህ በዚህ መልኩ የኢትዮጵያ አየር መንገድ 4322 ለሆናችሁ በካቢን ክሩ ፓይለት ትሬኒንግ እና ኤርክራፍት ሜንቴናንስ ቴክኒሻን ውድድሮች ላይ ተሳትፋችሁ የጽሁፍ ፈተናውን ለወሰዳችሁ አመልካቾች በዚህ መንገድ ጥሪ አቅርቧል። አሁን የዘረዘርናቸው መረጃዎች በሙሉ በኢትዮጵያ አየር መንገድ ኮርፖሬት ኢትዮጵያን ኤርላይንስ.com የሚለው ፖርታል ላይ ታገኙታላችሁ። የተለየ ግራ የገባችሁና ጥያቄ የሆነባችሁ ሐሳብ ካለ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ሴክሽን ባለፈ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሐሳብና አስተያየታችሁን ልታጋሩን ትችላላችሁ። የቀረው ጊዜ አጭር ስለሆነ ይሄ ቪዲዮ ይመለከታችኋል ብላችሁ የምታስቧቸውና የጽሁፍ ፈተናውን መፈተናቸውን የምታስታውሷቸው ወዳጆቻችሁ ሳይሰሙ ቀርተው ይድል እንዳያመልጣቸው በተለያየ መንገድ እንድታጋሯቸው እንጠይቃለን።
እንጠይቃችኋለን። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለውን በተን ተጭናችሁ እንድትወዳጁን በአክብሮት እንጠይቃችኋለን። ወደፊትም ተመሳሳይ ይዘት ባላቸው መረጃዎች ወደ እናንተ መድረሳችንን እንቀጥላለን። ይህንን ቪዲዮ ስለተከታተላችሁና ላይክና ሼር ስላደረጋችሁ እንዲሁም የዚህ ቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። ለተወዳዳሪዎች በሙሉ መልካም እድል እንዲሆንላችሁ እንመኛለን። መልካም ጊዜ